ይስጥልን ሐኪም ሙራድ መሐመድ ነኝ ከእናት የባህል ህክምና መስጫ። ከዚህ በፊት በዩቲዩብ ኮሜንት አድርጋችሁልን ነበረ። ዛሬ የመጣ ነው ከዚህ በፊት ኮሜንት ያደረጋችሁልን ጥያቄዎች ለመመለስ ነው። ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። እሺ የስንፈተ ወሲብ የእድሜም ጾታም አይገድበውም። በማንኛውም የእድሜ ክልል ላይ ወይም ደግሞ ያው እድሜያቸው ለአቅመ አዳም የደረሱ ሰዎች ላይ ማለት ነው። የእድሜ አይገድብም ስንል ከእድሜ ከ18 ዓመት ወይም ከ21 ዓመት በላይ የሆኑ ሰዎች ላይ ይህ የስንፈተ ወሲብ ችግር ሊከሰት ይችላል ማለት ነው። በአንድም በሌላ ሁኔታ ሊከሰት ይችላል። እድሜያቸው ወጣቶች ወይም ደግሞ ልጆች ላይ በሚሆንበት ጊዜ የወንዶችን ስናይ ማስተርቤሽን፣ ግለ ወሲብ፣ ራስን በራስ የማርካት እንደ ዋና ምክንያት ይያዛል። እድሜያቸው ገፋ ያሉ ሰዎች ላይ ሲሆን ከ45 ከ50 በላይ ያሉ ሰዎች ላይ ሲሆን ስኳር፣ ግፊት፣ ኮሌስትሮል መሰል በሽታዎች የስንፈተ ወሲብ ችግር እንዲከሰት ምክንያት ሊሆን ይችላል። ሁሎችንም አንድ የሚያደርገው በጭንቀት በስትረስ የሚከሰተው የስንፈተ ወሲብ ችግርና በተለያዩ መድኃኒቶች የሚመጣ የስንፈተ ወሲብ ችግር አንድ ያደርጋቸዋል ማለት ነው። እኛ ጋር የሚሰጡት መድኃኒቶች ጊዜ ወሲብ ለማድረግ ሲፈልግ አይደለም ሰውየው የሚወስዳቸው። ግንኙነት ማድረግ ከፈለገም ማድረግ ይችላልኝ። ግንኙነት ማድረግ ከፈለገም ማድረግ ይችላል። ማድረግ ከሌለበት ደግሞ አለማድረግ ይችላል። ግንኙነት ኖረም አልኖረም መድኃኒቶቹ ይወሰዳሉ። የሚቀባው መድኃኒት ከተቀባ ከ20 ደቂቃ በኋላ በሶፍት ወይም በውሃ መታጠብ ወይም በሶፍት መጠራረግ ይቻላል ማለት ነው። የስንፈተ ወሲብ መድኃኒት ከተወሰደ በኋላ ያው የምንጠብቀው ዘላቂ የሆነ ለውጦች አሉ። ከታከመ ከዳነ በኋላ ዘላቂ መፍትሄን ይሰጣል። ነገር ግን ተመልሶ እንዳይመጣ መጀመሪያ ያመጡትን ችግሮች ባለማድረግ ጥንቃቄ ማድረግ ያስፈልጋል። ሴኩሪቲ ጉዳይ የአብዛኞቹ ወንዶችም ሴቶችም ጥያቄ ነው። በስንፈተ ወሲብ ችግርም ሳይሆን በሌላም ጉዳይ ሲመጡ ጥያቄ የሚያነሱበት ጉዳይ ነው። ይህ ጉዳይ ማንኛውም ታካሚ ከቢሮ ከሐኪሙ ጋር ካወራ በኋላ ያለው ጉዳይ ከቢሮ ሲወጣ ጉዳዩ የሚያልቅ ጉዳይ ነው። ለምን ምንም አይነት የሴኩሪቲ ችግር የለም። ለምን የሚስጥር ተጠባቂነት የመጀመሪያ የሙያውም አንድ አካል ስለሆነ ማለት ነው። በእድሜ የሚመጣ የስንፈተ ወሲብ ችግርን ለማቅለል እንቅስቃሴ ማድረግ፣ አመጋገብን ማስተካከል፣ እነዚህን ነገራቶች በማድረግ ሊስተካከል ይችላል። ያው ከዛም ደግሞ አንዳንዴ በእድሜ የሚመጡ ነገራቶችን አምኖ መቀበል ግዴታ ነው። ለምን 60 ላይ ወይም ደግሞ 50 ላይ ደርሰን የ25 ዓመት ወጣት እያለን ስናደርግ እንደነበረው የስንፈተ ወሲብ የወሲብ ቆይታችን ይምጣ ማለት ላይሆን ይችላል ማለት። ስለዚህ በ50 እና በ60 እንደያለንበት የእድሜ ኤጅ ላይ የሚመጣውን የወሲብ ሂደት አምኖ መቀበል አስፈላጊ ነው ማለት ነው። የሳይድ ኢፌክት ጉዳይ እኛ ጋር መጀመሪያ የምንሰጠው ማዳኑ ላይ ብቻ አይደለም ትኩረታችን። ከፍተኛውን ጥያቄ የምንወስደው ሳይድ ኢፌክት ነው። ለምን ያን የመጣበትን በሽታ አድነን ሌላ በሽታ ሰጠን ከላክ ነው በሽታ ቀየርንለት ነው እንጂ አዳን ነው አይባልም። ስለዚህ መጀመሪያ የሳይድ ኢፌክት ጉዳይ መድኃኒቱ ምን ያህል ሳይድ ኢፌክት ሊኖረው ይችላል የሚለው በደንብ ታይቶበትና ታምኖበት ነው የሚሰጠው። በሳይድ ኢፌክት በኩል 100% ምንም አይነት ሳይድ ኢፌክት እስካሁን ድረስም ገጥሞን አያውቅም። አመሰግናለሁ። ከዚህ በኋላም አሁን ለጠየቃችሁን በኮሜንት ለጠየቃችሁን ጥያቄዎች መልሶቻችን ሰጠናል። እርስዎም ደግሞ ከዚህ በኋላም ደግሞ ለሚኖራችሁ ጥያቄ በኮሜንት ያስቀምጡልን፣ እንደዚሁ እንመልስልዎታለን። የዩቲዩብ ቻናላችን ላይክ፣ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። እናመሰግናለን።